ስፕራይት የሎሚ ጣዕም ያለው ለስላሳ መጠጥና የኮካ ኮላ ካምፓኒ ምርት እንደሆነ ሁሉም ያውቃል። በመገናኛ ብዙሃንም ለዘመናት ሲነገረን የነበረው ስፕራይት ምግብን የመፍጨትን ሂደት በማፋጠን ስርዓተ ድቀትን የሚያግዝ መሆኑን ነው። ሚዲያዎች የማይነግሩንን ስለ ስፕራይት አሉታዊ ጉዳዮች ከማንሳታችን በፊት የስፕራይትን ጥንተ ነገር ለማየት እንሞክር። ስፕራይት የሚለው መለያ የተመሰረተው በ1955 ለስለስ ላሉ የእንጆሪና የብርቱካን ቃና ላላቸው መጠጦች ነበር። ከ5 ዓመት በኋላ ግን ስፕራይት ኮካ ኮላ ለሚባለው ድርጅት በ1960 ተሸጠ። አሁን ያለው ሁላችንም የምናውቀው ስፕራይት ግን መመረት የጀመረው በ1961 በጀርመን ሲሆን ዓላማውም 7 አፕ የሚባለውን የፔፕሲ መጠጥን ይገዳደራል ተብሎ ነበር። ነገር ግን የሎሚ ጣዕም በመያዝ ስፕራይት ተብሎ ካልጠፋ ስም የተሰየመው ለምንድነው የሚለው ጥያቄ ወሳኝነት አለው። ለዚህ ጥያቄ መልስ ይሆን ዘንድ ደግሞ በመጀመሪያ ስፕራይት ማለት ምን ማለት እንደሆነ ለማየት እንሞክር። ስፕራይት በመዝገበ ቃላት ላይ 3 ትርጉሞችን ይዞ እናገኘዋለን። ዓለም በብዛት የሚያውቀው ግን የሎሚ ጣዕም ያለው በአረንጓዴ ጠርሙስ የታሸገ ለስላሳ መጠጥ መሆኑን ነው። ወደ ዋነኛው ትርጉም ስንሄድ ግን በመጀመሪያ የምናየው በአፈ ታሪክና ተረቶች ላይ ያለው ትርጉም ይሆናል። በአፈ ታሪክና ተረት በተለይም በአውሮፓውያን ዘንድ ስፕራይት የሚለው ቃል መለኮታዊ ኃይል ያለው አካል ወይም መንፈስን ለመግለጽ የሚጠቀምበት ቃል ነው። ከመንፈስነትም አልፎ ቀልድና ለዛ ያላቸው ጨዋታ ወዳድ መናፍስት መሆናቸውን አሁን ድረስ ያሉ አውሮፓውያን ይናገራሉ። በኮምፒውተር ግራፊክስ ባለሙያ ዘንድ ደግሞ ስፕራይት ተብሎ የሚጠራው 2D ሆነው ለአይን ግን የ3D ኢፌክት ያላቸው ምስሎች ናቸው፣ ወይም ልክ እንደ ሱፐር ማሪዮ ጌም ላይ ያሉት ገጸ ባህሪያት ማለት ነው። በከባቢ ሳይንስ ተመራማሪዎች ዘንድም ስፕራይት ማለት ከመብረቅ በላይ ከፍ ብሎ የሚገኝና መብረቅ ወደ መሬት እንዲወርድ የሚገፋ የኤሌክትሪክ አሉታዊ ቻርጅ መሆኑ የታወቀ ነው። ስሙንም የሚጠሩት ሬድ ስፕራይት በማለት ነው። በዛሬው ርዕሰ ጉዳያችን ግን የምናየው ከስፕራይት ጥንተ ታሪክ ጋር ቅርብ ግንኙነት ወይም መሰረት ያለውን ሁለተኛውን ትርጉም ይሆናል። ስፕራይት ማለት መንፈስ ሆነው ሳቅና ጨዋታ ወዳድ መሆናቸውን ያየን ቢሆንም በተጨማሪ ግን እኚህ መናፍስት የወንዞች፣ የማሳ፣ የጫካ፣ የአውላላ ሜዳና የጓሮ ጠባቂ መናፍስት ተብለውም ይታወቃሉ። ስፕራይት እንደ ፌሪስ፣ እንደ ኤልቪስና ኒምፍስ ያሉ መናፍስት ናቸው። እነኚህ መናፍስት ደግሞ ስማቸውን በቅጡ ባንረዳውም እንደ ኢንቻንትድ ጋርደን እና ግኖሚዮ ኤንድ ጁሊየት ያሉ ፊልሞች ላይ የምናያቸው አይነት ፍጥረታት ናቸው። በተለይም ግኖሚዮ የሚባለው ገጸ ባህሪ ትክክለኛውን የስፕራይትን ምንነት የሚገልጽ መሆኑን ይታመንበታል። ፊልሞች ሁሉ የተሰሩት ከአፈ ታሪኮች፣ ተረቶች፣ መጽሐፍትና ትንቢት መሆኑ ሁላችንም እናውቃለን። እነዚህ ፊልሞች የተወሰዱትም ከነዚህ የአውሮፓውያን አፈ ታሪኮችና ተረቶች መሆኑ ግልጽ ነው። እንደ ስነዳ ጥሩ ሆኖ ሳለ ግን አንዳንዶች በዚህ ጉዳይ አይስማሙም። ይልቅ የሰው ልጅን የመጥፎ መናፍስ ተገዢ እንዲሆን ሆን ብለው የሚያደርጉት የአእምሮ እጥበት ተግባር መሆኑን ይናገራሉ። ለዚያም ነው እንደዚህ አይነት ነገሮች በብዛት በሕፃናት ፊልሞች ላይ ብቻ የምናየው ሲሉም ይጨምራሉ። በእርግጥ እውነት ሊኖራቸው ይችላል። ምናልባት ሁሉም አዋቂ በሕፃንነቱ የሚያውቀውን ገጸ ባህሪ እስካሁን ያስታውሰዋል። የእነዛን ፍላጎት ይህ ሊሆን እንደሚችልና መጥፎ መናፍስት የተለመዱ ነገሮች እንዲሆኑ አእምሮን የማለማመድ ሥራ ሊሆን ይችላል። ስፕራይት በአውሮፓ ማህበረሰብ ውስጥ ወደ 4 ተከፍለው ይታያሉ። የመጀመሪያው የአየር መንፈስ ወይም ሲሊፍስ፣ ሁለተኛው የውሃ መንፈስ ወይም አንዳይንስ፣ ሶስተኛው የአፈር መንፈስ ወይም ግኖምስ፣ አራተኛው ደግሞ የእሳት መንፈስ ወይም ሳልማንደርስ በመባል ይታወቃሉ። እንደዚህ አይነቱ ገለጻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ አክሲማሮስ በሚባለውና ስለ ስነ ፍጥረት በሚናገረው መጽሐፍ ላይ በሰፊው ተቀምጦ ይገኛል። በመጽሐፉም እነዚህ 4ቱ ጠባያ ፍጥረት ይሏቸዋል። እነሱም አፈር፣ ውሃ፣ እሳትና ነፋስ ሲሆኑ የሰው ልጅ የተፈጠረው ከነዚህ መሆኑን ያብራራል። ታዲያ ከአራቱ አንዱ የሆነው የአየር መንፈስ ወይም ሲሊፍስ በተለያየ ጽሑፋት ላይ ስፕራይት ተብሎ ተጠቅሶ እናገኘዋለን። በባህሪያቸውም ለሰው አይታዩም። በፈለጉበት ሰዓትና ሁኔታ ውስጥ ግን ለፈለጉት ሊገለጡለት ይችላሉ። እኚህ መናፍስት በአጭሩ በሀገራችን በስፋት የሚነገርላቸውን ዛር የሚባሉትን ፍጥረታት ይመስላሉ። በሀገራችን አፈ ታሪክ እነዚህ የሚታወቁት አንዲት ሴት
18 ሴቶችን ማለትም 9 መልከ መልካምና 9 መልከ ጥፉ ሴቶች ወልዳ ከዚያም ፈጣሪ መጥቶ ልጆቿን ሊያይ ሲፈልግ 9ኙን መልከ ጥፉ በማቅረብ እነዚህ ብቻ ናቸው ልጆች እንዳለችውና መልከ መልካሞችን እንደደበቀቻቸው ፈጣሪም እነዚህ ያሳየሽኝ የሚታዩ ይሁኑ፣ እነዛ የደበቅሻቸው ደግሞ የተደበቁ ሆነው ይኑሩ ብሎ እንደረገማት በመግለጽ እኛ ከነዛ መልከ ጥፎቹ የተወለድን እነዛ ደግሞ መልካም መልካሞቹ እንደወለዷቸውና ድብቅ እንደሆኑ ይተርካሉ። ስፕራይት የሚባሉት መናፍስትም ኑሯቸው ልክ እንደነዛ መልከ መልካሞቹ በበረሃ ጫካ ውስጥ አውላላ ሜዳና ማሳ ላይ ነው። ኑሯቸው እንደ ሰው ስለሆነ የተለያዩ የቤት ዕቃዎችና ውድ ነገሮች፣ የሚያምር ሕፃን ልጅ ወይም የቤት እንስሳ በመስለብ ወይም በመስረቅ ይታማሉ። በአንዳንዶች ደግሞ ስፕራይት የሚያከብራቸውና የሚረዳቸው ሰው ካገኙ የማይጎዱ እንደሆኑ ይናገራሉ። እነሱም እንደ ማንኛውም ሰው ረሃብ፣ ድርቅና በሽታ ያጋጥማቸዋል። የዚህን ጊዜ በብዛት እየተገለጡ እህል ይለምናሉ። በሀገራችን የሰሜኑ ክፍልም ቢሆን አውድማ ካለቀ በኋላ የተወሰነ ሳያስቀሩላቸው መሄድ ነውር ነው። ለእህቶቻችን እያሉ ጥቂትም ቢሆን ማስቀመጥ ግድ ይላል። ብዙ ወታደሮችም ሆኑ ነጋዴዎች በረሃ ላይ መንገድ ጠፍቶብን እንደዚህ አይነት ቆንጆ ሴት ወሰደችኝ ወይም በጣም የሚያምሩ ሰዎች አይቼ ፈራው የሚሉ ብዙ ናቸው። ስፕራይት የሚባሉት መናፍስትም በተለይ ሕፃናትን በሰመመን የሚወስዱ መሆናቸው አፈ ታሪክ ያስረዳል። ስፕራይት በብዛት የሚታወቁት በአፈ ታሪክ ቢሆንም ታላቁ ሼክስፒርን ጨምሮ በተለያዩ ጸሐፊዎች ዘንድ ስማቸው ተጠቅሶ ይገኛል። ለምሳሌ ኤሚል ሰመር ናይትስ ድሪም በሚለው የሼክስፒር ጽሑፍ ላይ አንድ ሰዎችን በተለያየ ዓመታት የሚጫወትባቸው ግራ የሚያጋባቸው ገጸ ባህሪ ይገኛል። ዞሲ በሚለው የአይሪሽ እና ስኮትላንዳውያን የተረት መጽሐፍም የአማልክት ጨዋታ በሚባለውና የወደቁት መላእክት በሚወዳደሩበት ዝግጅት ወይም ባህል ላይ ስፕራይት የሚባሉት በሰፊ ተጠቅሶ ይገኛሉ። በዚህ ውድድር ላይ ፌሪስ እና ስፕራይትስ በደም የተሳሰረ ከትውልድ ትውልድ የተሸጋገረ ውድድር ስነ ስርዓት ይፈጽማሉ። በዚህ ዕለት ደግሞ የሰውን እንክብካቤ እያዩ የፈለጉትን መርቀው ቀልባቸው ያልወደደውን ደግሞ ተራግመው ይሄዳሉ። መራገም ብቻ ግን አይደለም፣ በበሽታ ይመቱታል። ሰውም ይህን ስለሚያውቅ በእንክብካቤ ያስተናግዳቸዋል። ይህ በአውሮፓውያን ብቻ ያለ ልማድ አይደለም። በሀገራችንም ቢሆን ቆሎ መሬት ላይ መጣል፣ ወተትና እንቁላል ደጅ በማስቀመጥ ይተባበሯቸዋል። በተለይም የእንጀራ መሶብ ባዶ እንዲሆን አይፈቀድም። ትንሹ እንኳ ቢሆንም መቀመጥ አለበት። አለበለዚያ በበሽታ መመታትም አለ። ስፕራይት ልዩ የሆነ ሕፃናትና አዲስ የተወለዱ ግልገሎችን የመውደድ ባህሪ ስላላቸው ወላጆች ልጆች በጠራራ ፀሐይ እንዳይወጡ፣ አውላላ ሜዳ እንዳይውሉና ወደ ወንዝ ብቻቸውን እንዳይሄዱ በጥብቅ የሚከለክሉበት አንዱ ጉዳይም ይህ ነው። በአውሮፓውያን ዘንድ ደግሞ እኚህ መናፍስት የጅብ ጥላ በሚባለው ተክል ስር ስለሚሰበሰቡ የጅብ ጥላ የሚበዛበትን አካባቢ የሚያዩት በስጋት ነው። ይህ የምታዩት ምስል አሁንም ቢሆን የስፕራይት ቦታ ተብሎ የሚታወቅና ኦስትሪያ የሚገኝ ስፍራ ነው። በሌሎች ሀገራትም የተለመዱ ተመሳሳይ ስፍራዎች አሁንም አሉ። ታዲያ እነዚህ ስፕራይት እኛ ከምንጠጣው ስፕራይት ጋር ምን ያገናኘዋል ማለታቸው አይቀርም። ስፕራይት የኮካ ኮላ መሆኑ የታወቀ ሲሆን ታዲያ ካልጠፋ ስም ስፕራይት የሚለውን ቃል መጠቀም ለምን አስፈለገው፣ ከየትስ አመጣው ማለቱ ግን ተገቢ ይሆናል። መግቢያው ላይ እንደገለጽነው ስፕራይት በኮካ ኮላ ስር ሆኖ መመረት የጀመረው በ1961 ነበር። የመጀመሪያ ስሙ ደግሞ ቬንዙዌላ የሚለው ነበር። ዓላማውም ሰቨንአፕን የሚበልጥ ምርት እንዲሆን ታስቦ ነበር። ለዚህም ሲባል በመጀመሪያ የነበረው የእንጆሪና የብርቱካን ቃና ወደ ሎሚ ተቀየረ። ከዚህ በኋላ ግን ኮካ ኮላ በማስታወቂያ ውስጥ ለመጀመሪያ ጊዜ ላይመን የሚለውን ቃል መጠቀም ጀመረ። ከዚያም ለየት ያሉ ክብ ስርጉድ ያሉ ነጠብጣቦች ጠርሙስ ላይ አደረገ። በመጀመሪያ ላይመን የሚለውን ቃል ሌመን ከሚለው ቃል ጋር የድምጸት ካልሆነ በስተቀር የትርጉም መመሳሰል እንደሌላቸው ሊታወቅ ይገባል። ኮካ ኮላ የፈለገውም ይህ ሊሆን ይችላል። ላይመን የሚባለው ቃል ግን የጀርመን ቃል ሆኖ ለሰው ስምነትም የሚያገለግል ነው። ትርጉሙ ደግሞ ፍሮም ዘ ሚዶው ይሉታል። ሚዶው ማለት ደግሞ ታርሶ የማይታወቅ አውላላ ሜዳ ወይም ሰፊ ሳር የበቀለበት ጦሙን ያደረ ማሳ ማለት ነው። ማሳና አውላላ ሜዳ ደግሞ ስፕራይት የተባሉት መናፍስት በብዛት የሚሰፍሩበት መሆኑን ለማየት ሞክረናል። ስለዚህ ኮካ ኮላ ስፕራይት ብሎ ያንን መጠጥ ሲሸጥ ከአውላላ ሜዳ ወይም ማሳ የተገኙ አሊያም ደግሞ የነዛ መናፍስት ስጦታ መሆኑን ለማመልከት ሲባል ነው የሚሉ ብዙ ሰዎች አሉ። በእርግጥ ግን ላይመን የድሮ እንግሊዝኛ ቃል ሆኖ የሎሚ አቻ ቃል ነው ብለው የጻፉ መዝገበ ቃላትም አሉ።
ከመናፍስት የመጣ ስጦታ መሆኑን ለመግለጽ ነው የተባለው ግን መገጣጠም ብቻ ነው ማለት አንችልም። ስፕራይት በ1980 በተለይም በታዳጊዎች ዘንድ ከፍተኛ ተወዳጅነትን አግኝቶ ነበር። ይህንን በማየትም ኮካ-ኮላ ለዚህ መልስ የሚሆን I like the Sprite in you እናንተ ውስጥ ያለውን ስፕራይት ወይም መንፈስ ወድጄዋለሁ የሚል ቅኔ ያዘል ማስታወቂያ ማሰራት ጀመረ። ሁለቱንም በማያያዝ ይሄ ትውልድ በ1960ዎቹ ከማሳ የመጡ ስፕራይት ተብለው የተሰጡትን መናፍስት ስለተዋሃዱት እናንተ ውስጥ ያለውን ስፕራይት ወይም መንፈስ ወድጄዋለሁ ያለው ውህደቱን ለመግለጽ መሆኑን የሚገልጹ ሰዎችም አሉ። በ1994 ደግሞ ትውልዱ ሁሉ ለስፕራይት ያለውን ፍቅር በማየት አዲስ ማስታወቂያ ሰራ። ኮንትሮል ዩር ተርስት ጥማችሁን መቆጣጠር ማለት ጀመረ። ከጊዜ በኋላ ደግሞ ጠቅላላ አርማውንና መለያውን በማደስ ግሬት ላይመን ቴስት እያለ እስከ 2006 ድረስ ቀጠለ። እዚህ ላይ ግን አሁንም የተጠቀመው ሌመን ሳይሆን ላይመን የሚለውን ቃል ነው። ከ2006 በኋላ ማስታወቂያው ተቀይሮ ኦቤይ ዩር ተርስት ጥማችሁን ተቀበሉት የሚል ሆነ። ራሳችሁን አትርሱ፣ የመጀመሪያ ነገር ሁሌም የመጀመሪያ ነው፣ ቀዝቃዜን ያዙ፣ ቀዝቃዛ ጠርሙሱም፣ ከዚያም ጥማችሁን ተቀበሉት የሚል ግጥም ያለው በሂፓፕ የታጀበ ዘፈን ማሰማቱን ተያያዘው። ብዙ ሰዎች ይህ ተራ ነገር ሊመስላቸው ይችላል። ለአንዳንዶች ግን ከትውልድ ትውልድ ሲሸጋገር የቆየ መልእክት መሆኑን ያምናሉ። ከዚህ በኋላ ያለምንም አዲስ ማስታወቂያ ቀጠለ። የጠርሙሱ ቅርጽና እነዛ ነጠብጣቦች ግን አሁንም አልተቀየሩም። እነዛ ክብ ነጠብጣቦች በመጠናቸው ታስቦ ለግኖምስ የሚባሉት ስፕራይት ማረፊያ እንዲሆን ታስቦ የተሰሩ ናቸው የሚሉም አልጠፉም። ይህ ቀልድና የማይገናኝ ነገር ሊመስል ይችላል። ይህ ብቻ ግን አይደለም። ከዚህ በኋላ ደግሞ ጥማችሁን ተቀበሉ የሚለውን ማስታወቂያ ኦቤይ ወይም ተቀበለ ወደሚለው ወረደ። በዚህ ጊዜም የተለያዩ በአውሮፓ አፈ ታሪክና ተረቶች ላይ ያሉ መናፍስትን ምስላቸውን ጠርሙሱ ላይና ካሳው ላይ ማሳየት ጀመረ። ለምሳሌ ብዙ ጊዜ የቆየውና ታዋቂው ምስል ትንሽ ግራጫ ፀጉር ያለው አንድ ኢልፍ የሚባለው መንፈስ ነበር። ኢልፍ የሚባሉት በጀርመናውያን አፈ ታሪክ ውስጥ የሰው ሥጋ የለበሱ እንደ ሰው የሚኖሩ ፍጥራን ናቸው። ይህም ስፕራይት የሚባሉትን በግልጽ ያመለክታል። ስፕራይትም ሆኑ ኢልፍ ኑሯቸው በማሳ ሜዳ፣ ወንዞችና ጫካዎች ላይ ነው። ታዲያ ይህን ምስል ከዚህ መጣ ሳይባል ቁጭ አድርጎ ተቀበል ብሎ ማስተዋወቅ ምን ይሉታል? ነገርየው አጋጣሚ ነው እንዳንል ደግሞ ስፕራይት የሚባለው መጠጥ ከመፈጠሩ በፊት ኮካ-ኮላ በ1940 ማለትም ስፕራይት ከመፈጠሩ ከ20 ዓመት በፊት ስፕራይት ቦይ ብሎ ራሱ የዚህን ኢልፍ ምስል ይጠቀምበት ነበር። ምስሉ በሚገባ ሳቅና ጨዋታ ይወዳሉ የሚባሉት ስፕራይትን የሚገልጽ ነበር። ለዚህም ነው ምስሉ ምትሃታዊ ጨዋታ እየተጫወተ በአደነጋጋሪ ፈገግታ ታጅቦ እንዲታይ ተፈለገው። ይህንን የሳለው ሰው ደግሞ ሃደን ሰንድ ብሎም ይሉታል። በቅጽል ስሙ ደግሞ የኮካ-ኮላ የገና አባት መሆኑ ነው። ታዲያ ስፕራይት የሚባለው መጠጥ ሳይፈጠር በፊት ኮካ-ኮላ ይህን ቃል ሲጠቀምበት መኖሩና ቬንዚዮላ ይባል የነበረውን ስሙን ወደ ስፕራይት ቀይሮ በኋላም ስፕራይት ቦይ እዚህ ምርት ላይ መለጠፉ ኮካ-ኮላ ስለ እነዚህ የአውሮፓ አፈ ታሪክ መናፍስቶች በቂ ዕውቀት እንደነበረውና በዓላማ እንዳደረገው አያሳዩም ወይ ቢባል መልስ አይኖርም። ምናልባትም ኮካ-ኮላን ለዚህ ድርጊት ያነሳሱት እነዛ ስፕራይት የሚባሉት መናፍስት በአፈ ታሪኮች ላይ የደስ ደስ ያላቸው ድንክዬ ፍጥረቶች ምትሃት በማሳየት ሰው የሚያዝናኑ በቀልድና ጨዋታ በድግስም የማይጠፉ መሆናቸውን በማየቱ ለገበያው አዲስ መዝናኛ ለመፍጠር አስቦ ይሆናል። ይህም ግን ትውልድ ሁሉ እኚህን ስፕራይት የተባሉትን መንፈስ እንዲቀበልና እንዲዋሃዱት በማድረግ ትውልዱን የሚዘውሩበት አንድ መንገድ አለመሆኑን አያስረዱም። የዚህን ሁሉ ምስጢር የሚያውቀው ድርጅቱ ብቻ ቢሆንም የተረፈውን ከሽፋን ገልጣችሁ እንድታዩት የተደበቀውን ፈልጉ እያልን በዚሁ ተሰናበትን። ሐሳብ አስተያየታችሁን አስቀምጡልን እያልን ተመሳሳይ ይዘት ያላቸውን ቪዲዮዎች ለማግኘት ቬል ግሎብን ሰብስክራይብ ማድረግ ብቻ በቂ መሆኑን ለማስታወስ እንወዳለን። ሰላም ለእናንተ ይሁን። ቸር ያቆየን።